ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከመጨረሻው ይመልከቱ እና ይህን ቪዲዮ ላይክ እና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር ያድርጉ። 10 ላቂዋ ግድብ። በእኛ ዝርዝር መጀመሪያ ላይ በ10ኛ ያገለገሉ ላይ ያለው ላቂዋ ግድብ ነው። ይህ ግድብ በሱዳን ውስጥ በናይል ወንዝ ላይ የሚገኝ ሲሆን ከ1.2 ኩቢክ ኪሎ ሜትር በላይ ውሃ ለማከማቸት ይችላል። ዋነኛው ዓላማው ሃይድሮ ኤሌክትሪክ ኃይል ማመንጨት ነው። 9 የአዋድ ግድብ። ወደ 9ኛ ቦታ ስንሸጋገር የአዋድ ግድብ እናገኛለን። ይህም በሱዳን ውስጥ ነው የሚገኘው። የውሃ አቅሙ 1.2 ኩቢክ ኪሎ ሜትር ሆኖ ከላቂዋ ግድብ ትንሽ በላይ ነው። እንደ ሌሎች ግድቦች የኤሌክትሪክ ማመንጫ ሆኖ አገልግሏል። 8 ግሪን ሬደር ግድብ። በ8ኛ ቦታ ላይ ያለው ግሪን ሬደር ግድብ በቬንዙዌላ ውስጥ ይገኛል። ይህ ግድብ ከ1.35 ኩቢክ ኪሎ ሜትር በላይ ውሃ ማከማቸት የሚችል ሲሆን ቬንዙዌላን ከፍተኛ የኤሌክትሪክ ኃይል የሚያበረታት አንዱ ዋነኛ ምንጭ ነው። 7 ሳራቶግ ግድብ። ወደ 7ኛ ቦታ ስንመጣ በሩሲያ ውስጥ በፎልጋ ወንዝ ላይ የሚገኘው ሳራቶግ ግድብ እናገኛለን። የውሃ አቅሙ ከ1.45 ኩቢክ ኪሎ ሜትር ጋር እኩል ነው። ይህ ግድብ ለኢንዱስትሪ እድገት እና ለኤሌክትሪክ ምርት ትልቅ ሚና ተጫውቷል። 6 ክሩብስካያ ግድብ። በ6ኛ ቦታ ላይ ያለው ክሩብስካያ ግድብ በሲቢሪያ ሩሲያ ውስጥ ይገኛል። ይህ ግዙፍ መዋቅር ከ1.73 ኩቢክ ኪሎ ሜትር በላይ ውሃ ማከማቸት ይችላል። በሩሲያ ውስጥ ካሉት ግድቦች መካከል ከፍተኛው አንዱ ነው። 5 ሞንትኒክ ግድብ። አሁን ወደ 5ኛ ቦታ እንሂድ። ይህች ፎርት ፔክ ግድብ ናት። በአሜሪካ አገር ሞንታና ክፍለ አገር ውስጥ ትገኛለች። የውሃ አቅሟ ከ2 ኩቢክ ኪሎ ሜትር ጋር እኩል ሆና በዚህ ዝርዝር መካከለኛ ላይ ቦታዋን። 4 ኦህራይ ግድብ። በ4ኛ ቦታ ላይ ያለው ኦህራይ ግድብ ነው። ይህም በአሜሪካ ውስጥ ነው የሚገኘው። ከ2.8 ኩቢክ ኪሎ ሜትር በላይ ውሃ ማከማቸት የሚችል ይህ ግድብ በሚሶሪ ወንዝ ላይ የተገነባ ሲሆን ለኤሌክትሪክ ኃይልና ለግብርና ማጠሪያ ያገለግላል። 3 የካራኩም ግድብ። ወደ ሦስቱ ከፍተኛዎች እንግባ። በ3ኛ ቦታ ላይ ያለው የካራኩም ግድብ ነው። ይህ ግድብ በቱርክሜኒስታን ውስጥ ይገኛል። የውሃ አቅሙ ከ4.8 ኩቢክ ኪሎ ሜትር ጋር እኩል ሲሆን በተረሽነት አካባቢ ለግብርና እና ለውሃ አቅርቦት ሕይወት ያለው አስፈላጊነት ነው። 2 ሆቨር ግድብ። በ2ኛ ቦታ ላይ ያለው በጣም ታዋቂ የአሜሪካ ምልክት ነው፣ ሆቨር ግድብ። ይህ ግዙፍ መዋቅር በአሜሪካ ኔቫዳ እና አሪዞና መካከል በኮሎራዶ ወንዝ ላይ ተገንብቶ ከ8.3 ኩቢክ ኪሎ ሜትር በላይ ውሃ ማከማቸት ይችላል። በ1930ዎቹ የተገነባው ይህ ግድብ የግንባታ ምህንድስና ተስፋ ነበር። 1 ኦዎርት ግድብ እና አሁን በዓለም ከሚገኙት ውስጥ በውሃ አቅም ከፍተኛው ግድብ ወደ ሆነው መጣ። ይህ ምክንያት የኦዎርት ግድብ ነው። እሱም በዩጋንዳ ውስጥ በናይል ወንዝ ላይ ይገኛል። የዚህ ግድብ ልዩነት ምንድን ነው? ይህ ግድብ በተፈጥሮ የነበረውን የቪክቶሪያ ሐይቅ እንደ መጠን አድርጎ የሚጠቀም ሲሆን የጠቅላላው የሐይቁ ውሃ ከ270 ኩቢክ ኪሎ ሜትር በላይ ስለሆነ በጣም ርቀውን ያሸንፋል። ስለዚህ በቴክኒካል አነጋገር የቪክቶሪያ ሐይቅ ራሱ የዓለም ትልቁ የግድብ መጠን አቅም ነው።